ቪዲዮ በኋላ ለስትራቴጂያችሁ መጨነቅ ታቆማላችሁ። ምንድነው ሁላችንም የምናስበው ሪስክ ሪዋርድ ትንሽ ስለሆነ ሎስ የምንገባ የሚመስለን፣ ትንሽ ዊን ሬት ስላለን ደግሞ ሎስ የምንገባ የሚመስለን ሰዎች አለን። እንደሱ አይደለም። እንዴት እንደሆነ በምሳሌ ላሳያችሁ። መጀመሪያ ግን ዊን ሬት እና ሪስክ ሪዋርድን ዲፋይን እናድርጋቸው። ዊን ሬት ማለት የአንድ የትሬዲንግ ስትራቴጂ ፐርፎርማንሱ በፐርሰንት ሲቀመጥ ማለት ነው። ለምሳሌ አንድ ሰው 60% ዊን ሬት አለው ማለት 100 ትሬድ ቢገባ 60ውን ዊን ያድርጋል ማለት ነው። ሪስክ ሪዋርድ ደግሞ በአንድ ትሬድ የምንገባው ሪስክ እና የምናገኘው ደግሞ ሪዋርድ ወይም ፕሮፊቱ ማለት ሲሆን እንደምንገባው ትሬዲንግ ስትራቴጂ እና ስታይል ይለያያል ማለት ነው። ወደ ዋናው ነጥብ ስንመጣ ዊን ሬት ከፍተኛ ከሆነ ለሪስክ ሪዋርድ ያን ያህል መጨነቅ እናቁም፣ ወይም ደግሞ ሪስክ ሪዋርድ ከፍተኛ ከሆነ ለዊን ሬት ያን ያህል መጨነቅ የለብንም። ለምሳሌ አንድ ሰው 60% ዊን ሬት ካለው እና 10 ትሬድ ቢገባ 1 to 2 ሪስክ ሪዋርድ ቢጠቀም 6 ትሬድ ዊን ያደርጋል፣ 4 ትሬድ ደግሞ ሎስ ያደርጋል። 6 ትሬድ ዊን ባደረገው 12% ሲሰራ 4 ትሬድ ሎስ ባደረገው ደግሞ ኔጌቲቭ 4% ሎስ ያደርጋል ማለት ነው። ሌላኛው ደግሞ 30% ዊን ሬት ያለው ሰው 10 ትሬድ ቢገባና ሪስክ ሪዋርዱ 1 to 5 ቢጠቀም 3 ትሬድ ዊን ያደርጋል፣ 7 ትሬድ ደግሞ ሎስ ያደርጋል። 3 ትሬድ ዊን ባደረገው 15% ሲሰራ 7 ትሬድ ሎስ ባደረገው ደግሞ ኔጌቲቭ 7% ይሆናል። አጠቃላይ 8% ይሰራል ማለት ነው። የመጀመሪያውም ሰው 8% ይሰራል፣ ሁለተኛውም ሰው 8% ይሰራል። ሁለቱም የተለያየ ስትራቴጂ የሚጠቀሙ ሲሆን ዊን ሬታቸውም ሪስክ ሪዋርዳቸውም የተለያየ ነው፣ ግን እኩል ፕሮፊት መስራት ችለዋል። እናንተም የእናንተን ስትራቴጂ ዊን ሬት አውጡ፣ ለሲስተማችሁ ምቹ የምትሉትን ሪስክ ሪዋርድ አዘጋጁ። ከዛም ደግሞ ቀሪውን ለማርኬቱ መተው ነው። ብዙ ሎስ ስላደረጋችሁ ወይም ደግሞ ብዙ ዊን ስላገኛችሁ ምንም የሚፈጠር ነገር የለም። ሎስም ዊንም የሚቀር ነገር አይደለም። ትሬዲንግ ስትራቴጂያችሁን መቀያየር የሚያመጣ ለውጥ የለም። ትሬዲንግ የፕሮባቢሊቲ ጉዳይ ነው። ከኛ የሚጠበቀው ፕላናችንን ማውጣት፣ በፕላናችን መሰረት ደግሞ ትሬድ ማድረግ ብቻ ነው። ይሄ ቪዲዮ ከጠቀማችሁ ለጓደኞቻችሁ ሼር አድርጉላችሁ።